ታቦት የመድኃኔዓለም ብቻ ነው ወይም የእግዚአብሔር ብቻ ነው። አሁን የማርያም ጽላት፣ የሚካኤል ጽላት፣ የገብርኤል ጽላት፣ የተክለ ሃይማኖት በጥቅሉ የሰማዕታት፣ የመላእክት፣ የጻድቃን፣ የእመቤታችን ጽል የጽላት ምን ማለታቸው? የማርያም ካልሆነች አይሆንም፣ የአርሴማ ካልሆነ አይሆንም ብሎ የሚሞግት ቄስ ነው ያለው። ግን ምንድነው የማርያም ጽሌ ማለት ብንለው ማብራሪያ የለው። አሁን የተቸገር ነው። ይውላችሁ ይሄ ስያሜ ነው፣ መታሰቢያ ነው። የማርያም ማለት የገብርኤል ማለት የጊዮርጊስ ማለት መታሰቢያ እንጂ ታቦት የመድኃኔዓለም ብቻ ነው ወይም የእግዚአብሔር ብቻ ነው። እየሰማችሁ ነው። የሚያድረው የእግዚአብሔር መለኮታዊ ኃይል ብቻ ነው። ቤተ ክርስቲያን ስንሰራ ይሄ ጊዮርጊስ ቤተ ክርስቲያን ነው፣ ይሄ ማርያም ቤተ ክርስቲያን ነው፣ ይሄ ሚካኤል ነው እንላለን። ማርያምን ለማምለክ አይደለም፣ ጊዮርጊስን ለማምለክ መታሰቢያ ነው።